ጀማው ይሄ ጨዋታ እንዴት እንደጨነቀኝ አልገባችሁም? ማንዬ በጣም ነው የተጨነቅኩት። ምክንያቱም ያው አትሌቲኮ እኛን ለመግጠም በጣም ብዙ ዝግጅት አድርጎ ነው እየጠበቀ የሚገኘው። ጀማው ያለፉትን ያደረጋቸው ተከታታይ ጨዋታዎች ላይ የቡድን ዋና የሚላቸውን ተጫዋቾች ቤንች አድርጎ አስቀምጦ ለኛ ጨዋታ ሲያዘጋጃቸው ነበር የነበረውና ዲያጎ ሲሞኒ ፋይናል የመድረስ ትልቅ እቅድ እንዳለው ያስታውቃል። በቃ ቡድኑን እያዘጋጀበት ያለው መንገድ ምሽት 4 ሰዓት ላይ ከአትሌቲኮ ጋር ወሳኝ ጨዋታ አለን። እንግዲህ ወደ ስፔን ቡድናችን ያቀናል ማለት ነው። ከዛ በፊት ግን የልምምድ ስራዎችን እያየው ነበረ። ታዲያ ጉዳት ላይ የነበረው ኤዜና ማርቲኔሊ ሙሉ ለሙሉ ተመልሰው ሙሉ ልምምድ ማድረግ ችለዋል ጀምአው። ከዛ ውጪ ግን ካይ ሃቨርትና ጁሊያን ቲምበር ደግሞ ሁለቱ ልምምድ አልሰሩም። የቲምበር ነገር ጀምአው ግልጽ የሆነ መረጃ ሊወጣለት አልቻለም እስካሁን ባለው ማለት ነው። እስከዚህ ጊዜ ነው የሚቆየው የሚል ራሱ መረጃ እየወጣለት አይደለም። ለማንኛውም በዚህ ጨዋታ ላይ ጀምአው እንግዲህ ወደ ስፔን አቅንተን ከቻልን ጀምአው ማሸነፍ ካልሆነ አቻ ይዘን ብንመጣ በጣም ነው ደስ ቢለን። ቀላል ጨዋታ አይደለም ጀምአው፣ በጣም ከባድ የሆነ ጨዋታ ነው። እንደምታውቁት በባለፈው የሻምፒዮንስ ሊግ ጅማሬ ላይ እንግዲህ ምድብ ውስጥ እያለን ማለት ነው ተጋጥመናል። ይሄን ቡድን እኮ 4 አጠጥተናል። ገብቷል። ግን ካለፈው ትምህርት ወስዷል። ቡድኑን እንዴት አዘጋጅቶ እንደሚመጣልን ቀምሮ እንግዲህ ታውቁታላችሁ። ሲሞኒ የሚናቅ አሰልጣኝ አይደለም። እንግዲህ በአውሮፓ ካሉ እኮ አሰልጣኞች ከፍተኛ ተከፋይ የሆነው በምክንያት ድንቅ አሰልጣኝ ነው። ቀላል እነ ጁሊያን አልቫሬዝ ጀማአው ግሪዝማን በጣም ከበባድ ነው። ተጨንቄያለሁ፣ አልዋሻችሁም። ጀማው ከዚህ ሜዳ ላይ አቻ በጣም በቂያችን ነው። ቀብርር ብለን ጀማው ከዛው ኤምሬትስ ይዘን መተን እንደፈጠጥሩ አድርገን እንለቃለን።